ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ ሰላማችሁ በክርስቶስ እዚህ ትርፍ ይበል። በየትኛውም ዓለም ክልል ያላችሁ ትውልድ ኢትዮጵያውያን፣ ኤርትራውያን ሁሉ ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ይመስገን። በጣም ሰላም ነኝ። ከኔ ያለው ሰላም ከእናንተም ሰላማችሁ በዚህ ትርፍ ይበልልኝ እያልኩ ቪዲዮ እንግዲህ ላይክ እና ሼር ሰብስክራይብ እያረጋችሁ ቤተሰብ ይሁኑ። ለምታበረታቱኝ ድጋፍ ለምትሆኑ ከልብ አመሰግናለሁ። ጠፋሽ ለምትሉ ደግሞ አለው ያው ታውቁታላችሁ መቼስ እንግዲህ የዛ ጉዳይ ነውና እንጂ አለው። ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን። በሰላም ከቤተሰቦቻችን ጋር እግዚአብሔር እንዲያገናኘን የእሱ ፍቃድ ይሁንልን ማለት ነውና በእውነት እንደው አንዳንዴ እንደው እንትን የሚል እንደው ከቤተሰብ ጋር በሰላም መገናኘት ምን አይነት መጠቀም እንዳለ እና እግዚአብሔር ሳያጎል ሁላችንም ከቤተሰቦቻችን ጋር ለዓይነ ሥጋ ያብቃን ያብቃችሁ ነው የምለው። እንግዲህ ዛሬ ያው ትናንት ነው ብዬና ናሂ ተስማምተው እርቅ አውርደው ይቅርታ ተባብሎ እንግዲህ ወደ ትዳሩ ሲመለስ ደግሞ አንዳንድ አሚካላ ነገር አይጠፋምና ፋፊ ደግሞ እንግዲህ መታለች ማለት ነው። እውነት ለመናገር ግን የዚህን ልጅ ትዳር ይህን ሁሉ ያህል ፈተና መበቀል በጣም ነው የሚያሳዝነው። አስባችሁታል? ከክረምት ጀምሮ ነው እና በዛን ሰዓት ራሱ ፋፊ መታ ሲሰውራቸው ስንት ቀን ሙሉ ተብሎ ትዳሩ ሲስተካከል ደግሞ አዛ ደግሞ ሙቤ ደግሞ ያችን አምጥቶ ደግሞ ቲጂ የምትባለው ስንት ነገር ህይወታቸው ሁሉ መስቀልቀልቀል ብሎ አንዱ ሲታለፍ አንዱ ፈተና አንዱ ሲታለፍ አንዱ ፈተና እና ግን ለምንድነው ግን በእውነት ለምንድነው የሰው ትዳር እንደዚህ እያደረጋችሁ የምትበጠብጡ? ቅናት ነው እንዴ? ናሂ ብቻ ነው ወንድ ያለ እንዴ? እናንተ ላገባችሁት ወንድ መልካም ሚስት ከሆናችሁ ባሎቻችሁ መልካም መሆን አይችሉም? እንደነሱ ሰርቶ መቀየር አይቻልም? በእውነት በጣም ነው የሚያሳዝነውና እነዚህ እንደው ሌላው ይቅርና እንደው ልጆቹ ያሳዝኗችሁ እየገባችሁ ሰው ትዳር ስትበጠብጡ የሰውን ትዳር እንትን ስትሉ በጣም ነው የሚያሳዝነውና እኔ እንጃ ረስማም ያስታላሉ። በእውነት ነግበን የሚባል ነገር አለ። እናንተስ አሁን በውብዬና በናሂ ህይወት ውስጥ የእናንተ ትዳር እንደዚህ ቢናጋ ምን አይነት ስሜት ነው የሚሰማችሁ? ምን አደረጉ ይሄ እነዚህ ልጆች? እንደ ሰው ህይወታቸውን ቢመሰርቱ እንደ ሰው ልጆቻቸውን በፍቅር በደስታ ቢኖሩበት ምን አለበት? ውብዬ እኮ ከእርግዝና ጀምሮ እስከ ወልዳም አራስነቷን ሳታውቀው ምንድነው እዚህ ነው ያለው ጠባሳና ቁስል? የዛን ቀን ባሏ ሌላ ነው ተባለ። አሁን መታ ደግሞ ያንተ ነው እርግዝና። ረበሳ በጣም ይደብራል በእውነት። የዚህን ያልክ እኔ ምን አይነት ጠላት እንዳለው እኔ ፈጣሪ አምላክ ይወቅ። አንዱ ሲያልፍለት አንዱ ሲያልፍለት አንዱ። እኔ የሚታየው ውብዬ ግን አረገዘም አላስረገዘም ወለደም አልወለደም እንደ እህትነቴ ስመክርሽ ናሂ ጋር ሁኝና የሱ ከሆነ በሰላም ትገላገል። ዲኤንኤን ምርመራ አስመርምሮ የሱ ነው ከተባለ ምንም ችግር የለም። አንድ ልጅ ማሳደግ ነው አለቀ። ደግሞ እግዚአብሔር ይመስገን እናቱ ወጣት ናት። እናቱት ማሳደግ ትችላለች። ከፈለገችም ደግሞ እቺ መንቃራ የሱ ከሆነ እቺ ፋፊ ተብያዋ እንትን ታትበል ታሳድገው አለቀ። ሲጀመር ጀምሮ ተወዷለሁ እያለሽ ከአረብ ሀገር ተንከልክላ የመጣሽ በእውነት ገና በፎቶና ገና ምን ሳይታወቅ ስንት አመት ሙሉ ገንዘቧን ተበልታ። እኔ ግን እንዴት ነው የምታስቡት? ግን ውብዬ አንድ ነገር ቪዲዮን የምትሰሚና የምታዳምጪው ከሆነ ግን እግርን መስበር ነው እንጂ እጅን መስጠት አያስፈልግም። ይሄ ልጅ አወጣሽ እንዳሰጫቸው ምንም ይሁን ምንም የመጣውን ነገር አፍረሽ መጋፈጥ አለብሽ። አለቀ። በዛን ሰዓት እንጦሽታቸው ፍስስ ይበላል። ፍስስ ያርጋቸውና እንጂ በጣም በልዮች ናቸው በእውነት። ትዳርን ይዚን ያህል ማናጋት ረበስማ በጣም ይደብራል። ምን ሰው ይሆን ያለና